ዛሬ የውጭ ጉዳይ ሚኒስቴር በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ውይይት አካሂዷል። በመድረኩ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ እንዲሁም የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተገኝተው ነበር። ለዲፕሎማቲክ ማህበረሰቡ በትግራይ ክልል ወቅታዊ ሁኔታ ዙሪያ ሰፋ ያለ ማብራሪያን መስጠታቸው ታውቋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም ራሱን ነጥሎ የወጣው የህወሓት ክንፍ የፕሪቶሪያ ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት ሆኗል ሲል ገልጸዋል። ተጨማሪ ምርጫ ቦርድ ጠቅላላ ጉባኤ እንዲያካሂድ የተሰጠውን መመሪያ አልተቀበለም። የፌዴራል መንግስት የፕሪቶሪያ ስምምነት ሙሉ ለሙሉ እንዲተገበር እየሰራ ሲሆን መንግስት የክልሉን ወቅታዊ ሁኔታ በጥሞና እየተከታተለ ነው ብለዋል። ዓለም አቀፍ ማህበረሰቡም በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን እገዛ ሊያደርግ ይገባል ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው ከቅርብ ጊዜ ወዲህ ራሱን ነጥሎ የወጣው የህወሓት ክንፍ የጊዜያዊ አስተዳደሩ የዕለት ተዕለት ተግባራት ላይ እክል እየፈጠረ መጥቷል ብለዋል። ዓለም አቀፍ ማህበረሰቡና የፌዴራል መንግስት በክልሉ ዘላቂ ሰላም ግንባታ ያላቸውን ሚና አጠንክረው ሊቀጥሉ ይገባዋል ብለዋል። መረጃውን ያገኘነው ከታክቫ ኢትዮጵያ ቴሌግራም ፔጅ ላይ ነው።